እኔ ብዙዎች አገልጋይ ዮናታን አክሊሉ ላይ ለምን እንደሚነሱ ነው ግራ የሚገባኝ። ለምን እንደሚነሱ ስለ ሰውየው ፐርሰናሊም በጣም ጥሩ ሰው ይመስለኛል። ምንም በቃ እኔ እንጃ። አንዳንድ ጊዜ እኮ ታውቃለህ አይደል? እኛ እየሳቅን ፎቶ ስንነሳ ሞልቶልን ይመስላችኋል። ሁሌ ሞልቶልን ከአቅማችን በላይ ሆኖ እንደሆነ አልገባቸው። እንደዚህ ሱፍ ለብሰን ስታዩን ሞልቶልን መሰላችሁ እንጂ የሥራ ልብስ ነው፣ ቱታ ነው ብራዘር። መካኒክ ብንሆን የምናደርገው ቱታ በለው በቃ። ምን ሆነ ነው አቅመሳቅ ከአቅማችን በላይ። አንድ ጊዜ የሆኑ ቸርቾች ምስጋና ፕሮግራም እንድታገለግል እንፈልጋለን ብሎ ጋበዙኝ። ምን ላይ ነው ምስጋናው አልኳቸው። 3 ሚሊዮን ብር ተበድረን ከፍለን 3 በሬ ያርደናል አሉኝ። በእርግጥ ፈተና ለሁለት ይከፈላል። ሌሎች የሚያመጡብንና እኛ ራሳችን ሄደን የምናመጣው። እቺን ብናገር ደስ ይለኛል። እኛ ራሳችን የምናመጣው ፈተና አለ። በገዛ እጃችን ኢንተርኔት ሆነ አድርገን ሃይ ብለን ሐዋሪው ብለን አፋይን ታንኪው ብለን እንዲሁ የምናመጣው ፈተና አለ። ይጉድ ሚጉድ ብለን ከዛ ጉድ በጉድ በጣም ይመቸኝ አገልጋይ አክሊሉ እጄን ጣቴን በቆረጠው እስክንል ድረስ። በነገራችን ላይ በፈተና ውስጥ ብዙ ጊዜ ሰዎችን ትከስራላችሁ፣ እግዚአብሔርን ታተርፋላችሁ። ሰዎችን ትከስራላችሁ፣ እግዚአብሔርን ታተርፋላችሁ። ደግሞ ታውቃላችሁ ፈተናው ለክላሱ ሙሉ ነው፣ መልሱ ግን በግል ነው። መልሱ በግል ነው። እሺ ፈተናው ለሁሉ ነው፣ መልሱ ግን በግል ነው። ለምሳሌ እንደ ቤተሰብ ትፈተናለህ ማለት እንደ ቤተሰብ ትመልሳለህ ማለት አይደለም። ዋይፍ፣ ልጆች፣ አንተ ባል ምናምን ትፈተናላችሁ፣ መልሱ ግን በግል ነው። ተጠንቀቅ። ግልጽ ነው ማውራው። እንደ ቤተሰብ ተፈተና እንደ ቤተሰብ እንመልሳለን አይባልም። እንደ ሀገር እንፈተናለን። ጥያቄ በጅምላ ነው፣ መልስ በችርቻሮ ነው። ምን ነው እና ያለ ችግር ነው ያለ ፈተና መኖር አይደለም ወዳጆቼ። ስለ ፈተና አንድ ነገር ልጨምርላችሁና ወደ ሐሳቤ ልመለስ። ለምሳሌ ይሁን እኔ ወደ ሆነ ሀገር ስትሄዱ ልብሳችሁን በሻንጣ አጣጥፋችሁ በሻንጣ ውስጥ ከታችሁት እንደዚህ ቀብታ አረጉትና እየገፋችሁ እኮ ነው የምትሄዱት። አቤት ፎሎሚ ውስጥ ከታችሁ ግፍት እያረጋችሁ ልብሳችሁ እንደ እንጨት ቢደርቅ አስባችሁት እንዴት ለመያዝ አይመችም። ለዚህ ነው እግዚአብሔር በፈተና ላያያዝ እንድንመች አድርጎ ያጣጥፈናል። ከዛስ በቃ ትችላለህ ዮኒ፣ በዚህ ሲለ ዮኒ እግዚአብሔርን ትችላለህ። እዚህ እሺ ጌታ ሆይ በቃ እጥፍጥፍ አድርጎ ከቶ በቃ ይዞ ወደሚፈልገው በቃ በፈተና አያቴ 100 ኪሎ ስንዴ 100 ኪሎ ጤፍ ትገዛ ነበረ እና 100 ኪሎ ከመጣ በኋላ ወንፊት ላይ ታስቀምጥና መታ ታደርገዋለች። ከ100 ኪሎ 90 ኪሎ ይገባል፣ 95 ኪሎ ይገባል። በፈተናም እንደዛ ነው። እግዚአብሔር መታ ያደርጋል፣ እነቁንን ይወርዳል። ሃምብልቶና ሁለቴ መታ ሲያደርግ በቃ ማንንም አልሰማም ስትል የነበርክ ሰውዬ መላእክት ይጠሩኝ ከሰማይ ቢሰርተው ቤቴ ማንንም የማይሰማ ሰውዬ መልአክ መስማት ይጀምራል። ይታይ አሁን ሚካኤል ሲያወራው አስተካክሎ ዛሬ ግን በጣም ሳላ ደህና ናቸው። ምን ላድርግ እየሳኩ ነው፣ ከአቅሜ በላይ ሆኖ ይሄ ዋይፍ አለች ሚስቴ እኮ ከኔ ጋር እኮ ብዙ ታምር እኮ አንቺ እኮ 2 አክሊል የምትወስጂው ጌታ ለኔ አንድ ከተስተኛ አንቺ 2 የምትወስጂው ጌታ ቆጥሬ እኮ ነው ማስቃት። በምንም ላስቃት ስለማልችል ሰልፍ በሰልፍ የሆንኩ ሰውዬ ስለሆንኩ እኔ መሳቅ ስለማትችል እቺ ልጅ ለመሳቅ 1 2 3 ብዬ ሳቂ ስላት አይታይ ብላ ተሰካለች። ዮኒ ትችላለህ ዮኒ ስል ያለው ያነጋገሩ ብቃት እኔ እንጃ ብቻ ከሰማይ ፈጣሪ እንዴት እንደቀባው ማለት ነው። ዮኒ እውነት በጣም የሚያስቀና ምን ልበል ብቻ። ሰብስክራይብ እንዳደረሳ አዲስ ዩቲዩብ አካውንቴ ነው። ሰላማችሁ ይብዛ። ኬቢ ስማርት